ይሁንኪ ባይሆን የእህትሽ ልብስ ነው ይሄ የእህትሽ ልብስ ነው የማኪ ልብስ ነው ምን ማለት ነው ማኪ አንተ ኪራ ናሲ የት ሰዓት ነው የመጣው ሰዓት ይኖር እሷ ፊታውን እኔ ረብሻ አልፈልግም እሷ ለማታውቁበት ነው አለረባ እሺ ተንከባከቢያት በይወላለች እሺ እየተረጋጋ አይደለም እኔ እንደዚህ ያረከኝ ነው ምን አደረግሽ አይደለም እኔ እንደዚህ ያረከኝ ነው ውብዬ በቃ ተረጋጊ ውብዬ እባክሽ ተረጋጊ ውብዬ አረና አረጋጋት ቆመታ አለ እንዴ የት ነው ያለችው እሺ በህይወት አለች ወይ ለምን አልነግረንም በህይወት አለች ግን ደግሞ እሷን ተንከባከቧት ምግብ አብሏት ምን ስለሆነሽ ነው እሷን የምንከባከበው ዝም ብላ ደግሞ እንከባከብልሃል ዞር በል እንዳትነቀኝ ነው ዞር በል እንከባከብልህ ነው አንተ በእናትህ መብላት ትፈልጊያለሽ እንጀራ ልበይ እህቴን በላችሁ እኔ እንጀራ ላብላልህ አይደለ እንጀራ ትፈልጊያለሽ እንጀራ ይሁንልሽ ወይስ ውሃ ስፈራው የኖርኩት ቢመጣብኝ ድንገት ያልከኝን በማመን ከህመሜ ስድን የተዘጋው ልቤ ሲጀምር መከፈት እኔ ነኝ ያልከኝ ሰው ልካስ ነበር ውሸት አደራዬን ብዬ ስከፍት ጎጆዬ ታሪክን ሰምቼ ማሳይክ የውስጤ ትናንቴን ለማከም የመጣክ ቢመስለኝ ለካስ ውሸታም መተረፈ በልተወ ሰላም እንዴት ናችሁ ቤተሰቦቻችን ደህና ናችሁ ወይ አለን እግዚአብሔር ይመስገን እንግዲህ ዛሬ ተመልሰን መተናል ወደ እናንተ አዲስ የተገኘ ነገር የለም እውነት ለመናገር ያው ተመሳሳይ ነው ግን ዛሬ የመጨረሻ ውሳኔዎች መወሰን ስላለብን በደንብ አውርተን ተመካክረንበት ነው ወደ እናንተ የመጣ ነው እሱ ምንድነው ሆስፒታል ሄደን እንግዲህ ግዴታ ናሆምንም ቲጂንም አውርተን እህቴ ያለችበትን ማኪየት እንዳደረጓት ማወጣጣት አለብን መጠየቅም አለብን እነሱም ደግሞ የመናገር ግዴታ አለባቸው ምክንያቱም በጣም ረጅም ቀናቶችን አስቆጥራለች የት እንዳለች ድምጿን አላቅም ቤተሰብ ራሱ ባንቺ ምክንያት ነው እንደዚህ የሆነችው እያሉ በጣም ብዙ ነገሮችን እያነሱብኝ ነውና የራሴን ብቻ ሳይሆን የሌላ ሰውንም ጭንቀት ነው ተካፍዬ ቁጭ ብዬ ያለሁትና ትንሽ ከባድ ሁኔታ ውስጥ ነው ያለሁት እስኪ ሰላም በሏቸውና ምን እንዳሰብን በደንብ ታብራራላችሁ ያው እንግዲህ ሰላም ናችኋል አለን እኛ ትንሽ የማኪ ጉዳይ አሳስቦናል ያው ምንም ቢሆን ከእህትም በላይ ደግሞ ሰው ነች ሰው እስከሆነች ድረስ ደግሞ እንደዚህ አይነት ነገር ሲደርስ ማንም ሰው ዝም ብሎ ማየት አይችልምና ትንሽ በቃ ያለው ነገር ከባድ ነው ምን አይነት ሁኔታ ውስጥ እንዳለች አናውቅም አንደኛ ናሂንም እኔ አሁን ናሂን ነው በቃ ትኩረት አድርጌ እሱን ነው ያለችበትን ቦታ እሱ ከሱ ውጪ ማንም ሊያውቅ አይችልም ወይ ከሱ ጋር የነበሩት ወይ ፓፒ ምናምን ሊያውቁ ይችላሉና ያን ነገር እንዴት ማወጣጣት እንደምችል ወይ ደግሞ እስቲ እንዴት ማወጣጣት እንደምችል ብቻ ለማወቅ ሞክራለሁ እሱ ሲመጣ ወይ ያለበት ቦታ ሄጄ ያለውን ነገር እንዲያወጣ ለማድረግ ሞክራለሁ ከዚህ በፊትም ሞክሬ ነበረ ግን እሱ ምንም አይነት ፍንጭ እየሰጠኝ አይደለም ያን ደግሞ ለኔ በቃ ማለት በቂ አይደለም ናሂ የሚናገረው ነገር በቂ አይደለም ቲጂ ሰው አይደለች ቲጂ ስለ ቲጂ ብቻ ነው የሚያወራው ማኪ ምን አይነት ሁኔታ ላይ እንደሆነች ራሱ ምንም አይነት ነገር ሊነግረን አልቻለምና ከባድ ነው እንደዚህ አይነት መንገድ የሰው ህይወት ተንጠልጥሎ እሱ እየቀለደ ነው ቲጂ እያለ ነው ያለውና ቲራ አንተ እኮ መረጋጋት አለብህ ገብቶሃል ባለፈውም የተፈጠረውን ነገር አይታላ ራስን አረጋግጥ ምንም መረጋጋት እኮ አይደለም እዚህ ጋር ገባ የእህቴ ህይወት አንደኛ ውብዬን እያስጨነቋት ነው ያሉት ገባ እሷ ኃላፊነት ተሰምቷት ያለውን ነገር ሁሉ እሷ ነች እያደረገች የነበረችው አይታላል እና ያን ነገር ነው ቤተሰብ እየደወለ እሷን ነው የሚያስጨንቃት
እዚህ ጋር የውብዬ ጭንቀት ምንም እየመሰለ አይደለም። ናሂም እንደምታየው ነው። እሱ ወዶ አይደለም ገብቷል። የእሱ ነገር ይስተካከላል። ግን ደግሞ አሁን በመያያዝ አይደለም ነገሮችን መፍታት የምንችለው እንዴ። እና እሱ አታሳዝነውም እንዴ? ምንስ ከቤት መባረሩ ራሱ ትልቅ ችግር ነው ገብቷል። አሁንም ቂም ይዟል። እዚህ ቢሆን ኖሮ ቀስ እያልን እናወጣጣው ነበር እንዴ። አታየውም እንዴ የሚናገረው ነገር? እኛ እኮ ስንጠይቀው ስለማኪ ስንጠይቀው እሱ ቲጂ ነው የሚለው፣ ሁሌ ቲጂ ነው የሚለው። እንዴ እሷ ሰው አይደለችም ነው እያለ ያለው አይደለም። እኔ ውብዬ የምናደደው ከምንም ነገር በላይ ማለት ነው አንቺ እንደዚህ ስትሆኚ እያየ እንኳን ለምን አያዝንም ነው? ለምንድነው ቲጂ የቲጂን ስም ያነሳው? ለምንድን ነው አንቺ እንደዚህ ስትሆኚ እያየ እንኳን እንዴት ልቦ አይራራም? በቃ እሱ የፈለገው ያንሳ። ግን እኛ አሁን እኔ ከምንም ነገር ላይ በላይ የሚያናድደኝ እሱ ነው። በቃ እኔ ማለት እኔ ናሂ እንደዚህ ያነሳው ነበር። ግን በፊት ስታቂው እኔ እንዴት ነው ማለት ምንድን ነው የቀየረው? አሁን ራሱ እኮ ተቀይሮብናል እኮ አይደል እንዴ ውብዬ? እውነት ለመናገር እንደዚህ ያነሳው አልነበረም ማለት ብዙ ጊዜ አብሬው አሳልፌያለሁ። ይሄ አመት ነው በጣም ለኔ ፈተና የሆነብኝና በቃ ይቀየራል የሆነ ሰዓት እና በቃ እኔ በጣም እየከበደኝ ነው ያለው እውነት ውብዬ። እኔ ለአንቺ ራሱ እያሳሰበኝ ያለው ይሄ ነው። በቃ ሌላ ነገሩ ታዩ ወደ ራሱ እኮ መመለሱ አይቀርም። ግን ደግሞ እንደዚህ የሆነ እንዴት ነው እስከ መቼ ነው የሚቀጥለው ነው ውብዬ? አንቺ እያዘንሽ እያለቀስሽ እስከ መቼ ነው የምንቀጥለው እንዴ? ይሄ ምን ማለት ነው? ቆይ ድጋሚ ታዝናለች። በቃ እንደዚህ ነገር አይደለም ሀቁን እየተናገርን ነው። ታዲያ መቀጠልም ካለብን እውነተኛውን ነገር ተናግረን ሁሉም ሰው የሚያውቀው ነገር ነው። እሷ ደግሞ ትጎዳለች ከአዲስ ነገሮች ውብዬ። እንደዚህ አትሁኝ አሁን። ለዚህ ነው አታንሳ። በቃ ያለፈውን አልፏል። እኛውን ማስተካከል ያለብንን እናስተካክል የምልህ ለዚህ ነው። እንደዚህ አትሁኝ በእናትሽ። እና ታዲያ ነገሮች ሲነሱ እንዴት እኔ እውነት ለመናገር በጣም ነው የናፈቀችኝ ማለት እንዴት ነው ማትናፍቅሽ? ስንት ነገር እኮ አሳልፈዋል። ውስጥ የገባችሁና እኔ እንደዚህ አይነት ነገሮች እንዲፈጠሩ አልፈልግም ነበረ። በቃ እኔ አንቺንም በማየት አልፈልግም ውብዬ። በእናትሽ አታልቅሽ በእናትሽ። እሺ ነው አልቀን እንደዚህ ተፍታብኝ ማረክ ውብዬ በእናትሽ አሁን ወደ መፍትሄ ሄደን አልነበረ እንዴ? ይሄ ነው በቃ። እኔ መቼ ነው እሺ እሷን ለቅሶ እንኳን የምናስቆመው መቼ ነው ናሆሚ? እሺ እንደዚህ ያነቀም በለኝ። እሺ ናሆሚን ጓደኛ ነው አይደል እንዴ? እስቲ ብቻውን እንኳን ጠርታ አናግረው። ለምንድን ነው እንዲስተካከሉ በቃ እኔ እሷ ስለናፈቀችኝ በቃ እሷን ግዴታ ማግኘት አለብኝ። እኔ ለሀብድ ነው እኔ ጭንቅላት እያበደ ነው። ቤተሰብ ጠዋት ማታ እየደወለ በጣም ብዙ ነገር እየተናገረኝ ነው። በቃ እኔ ምንም ማድረግ ካለብኝም ቲጂንም ሆነ ነው ምንም ብቻ ማድረግ ያለብኝን ነገር ሁሉ አድርጌ ያለችበት ማወቅ ፈልጋለሁ። በቃ ዛሬም ደግሞ ወደዚህ ቪዲዮ እንድንሰራና እነሱ ጋር እንድንሄድ የፈለኩት ሁሉም ሰው እያወቀ መለመን ባለብኝ ልክ ለምኝ እህት ያለችበትን ቦታ መስማት አለብኝ። የመለመን ችግር እኮ የለብንም ውብዬ። እነሱ ደግሞ የሚያሳዩንን ፊት እያየሽ ነው። በቃ ምንም ያሳዩን ፊት ስንሄድ በቃ የሚያሳዩን ነገር እያየ ነው አይደል? በቃ ተያይዘዋል እኮ እነሱ በቃ እንዴ ግልጽ ነው። እኛም መች ተረጋጋን ኪራ ስታስበው እንዴ? ዝም ማለት እኮ እንችላለን ናሆሜ። ግን ደግሞ ዝም ብለህ እስከ መቼ? እሺ ማኪ የሆነ ነገር ሆነ አስብ ይሆን እንደ እስከ መቼ ነው እሺ ዝም የምንለው ነው? ንገረኝ እሺ እስከ መቼ ዝም ብለህ ትችለዋለህ? ነገሮችን ዝም ብለህ ማለፍ ይቻላል? የሰው ህይወት እኮ ነው እዚህ ጋር የእህታችን ነፍስ እኮ ነው ያለው እዚህ ጋር ገብቷል። ምንም እኮ አይመጡም፣ ምንም አያደርጓትም። ይሄንን አስብ እንዴ። በምን ይታወቃል እኮ ምን ይታወቃል? ናሂ እኮ ራሱን እኮ አይደለም ያለው። ተረጋጉ እባካችሁ፣ ተረጋግተን ይሄን ነገር መፍታት የምንችለው የእውነት በእናታችሁ እኔንም ተረዱኝ። እኔ መሀል ቤት በጣም እየተሰቃየሁ ነው። በእናታችሁ ያውቃለሁ እኔ እኮ አንቺን ለቅሶ ላለማየት እኮ ነው ነገሮች እንደዚህ ሆነ ማለት ቢሆን በቃ ተረዳኝ። እኔ እህቴ ማግኘት ብቻ ነው የምፈልገው፣ ሌላ ነገር አልፈልግም። የእውነት ነገሮችን ረጋ ብለን በማሰብ ነው። አሁን በችኮላ አይደለም። አንቺም እየተጎዳሽ ረጋ ብዬ ቤት እስኪ አስበው። አንተም ጆሮክ እየሰማ ቤተሰብ እየደወለ ነው አይደለ? እሺ ቤተሰብ ግር ብሎ ቢመጣና ናሆም ላይ የሆነ ነገር ቢያደርሱበት ምንድነው መሆነው? አይቀርም ደግሞ ቀስ ብሎ አይቀርም። እንደዚህ ነው። እስኪ ረፋንተ በቃ ዝም በል እና ነገሮች ካልተፈቱ እየተናገርኩ ያለው በቃ ነገሮች ካልተፈቱ ይሄ ነገር አይሆንም ብለህ እንዴት ነው የምታስበው? ቤተሰብ አላት አይደል? የሷ ቤተሰቦች ቢመጡ ለናሆም ብቻ አይደለም ለኔ ራሱ አይመለሱም። ምንድነው መሆነው? ይሄን ነገር ተረዱኝ። ማን ወጣበት ጣጣ ውስጥ ነው የምንገባው? እውነቴን ነው። ጠዋት ማታ ማስተናገደውን ስልክ እኔ ነኝ የማውቅ። እኔንም እኮ እንደ ጠላት እያየኝ ነው እኮ። እኔ በፊት እንኳን ቢያንስ ነገሮችን ለማስተካከል ከስሩ ስለነበርኩኝ ብዙ ነገሮችን ይሰማኝ ነበር። አሁን ደግሞ እንደ ጠላት ነው እያየኝ ያለው። ልክ እሱን የምጎዳ ነው የሚመስለው ነገሮች ሁላ። አሁን ከራሱ ጋር አይደለም እኮ ነው ራሱ። እኔ በቃ ሌላ ሰው ሆኖብኛል እኮ። ሌላ ሰው ሆኖብናል ሁላችንም ላይ። እሱ ማወደው አይደለም እኮ። ታዲያ ይሄንን ነገር እንዴት ነው እናስተካክለው ነው? እሺ ቢያንስ ለሚስቱ ካልተመለሰ እንዴት ነው ለኛ እንዲያዳምጠው? በሂደት ነው የሆነች ነገር እናገኛለን። እሱ ጋር ገብቷል። እሷን ተጠቅመን ነው የምናስተካክለው እንጂ አሁን በመያያዝ አንድ የሚፈታ ነገር የለም። ይብስበታል። እኔ ስለማውቀው ነው ባህሪ ይብስበታል።
አሁን ደግሞ እልህ ይዘዋል። በቃ እልህኛ ነው። በቃ ነገሮችን አንዴ እልህ ከያዘው አይፈታም። አሁንም በቃ የተባባሰ ያለው እኮ እልህ ስለነበረበት ነው። ገብቷል። አይተዋላ ባለፈው እንዴት ሲሆን እንደነበር እና ታዲያ ለዛ ነው ተወው ያለው። መውጣት የለበትም ያልኩልህ ውብዬ። በእናትሽ አሁን እኔ አንቺ እንደዚህ እንድትሆኝ አልፈልግም። በእናትሽ ውብዬ፣ እኔ ማይሆን አስተሳሰብ እንዲኖረኝ አታርጊ። በቃ እንዴ ውብዬ፣ በእናትሽ አሁን እኔ ራሴ ጨነቀኝ። እሷ በእናትሽ ውብዬ፣ እንደዚህ አትሁኝ ውብዬ፣ እንደዚህ አትሁኝ በእናትሽ። እስከ መቼ ነው እንደዚህ የሚቆም? እስከ መቼ ውብዬ? ተይ በእናትሽ፣ እንባዋን እያፈሰሰች ትኖራለች። እንደዚህ አትሁኝ በእናትሽ ውብዬ። እንዴ እየለመንኩሽ እኮ ነው። በቃ በጣም የሆነ በቃ ነገሮችን እናስተካክላለን። ምን ብዬ ምን አድርጌ ነው የማስተካክለው? እኔ አላውቅም። የሆነ ከምን አይነት ሰው ጋር እየኖርኩ እንዳለው ራሱ ምንም እየገባኛል እኮ። በቃ ራሱ እንዲመለስ ወይ የሆነ ቦታ ሄደን እኔ በግሌም በቃ ማድረጋቸው ነገሮች አደርጋለሁ ብዬ ወይ እሱን ይዤ መሄድ ካለብኝ በቃ እንዲስተካከል ነው። ወደ አይምሮ እንዲመለስ ወይ ማድረግ ያለብን ነገር ተመካክረን እናድርግ። ወይ ጭራሽ ካንተ ጋር ይስማ ማየት አይፈልግም ማለት ነው። ሌላ ታውቅም። ለምን ምን አደረኩት ነው? ምን አደረኩት ይለኝ። ኪራ በቃ ቆም በእናታቸው። የሆነ ጭቅላቴ ሊፈነዳ ነው። ይልቁኑ እንሂድና እነሱን እናገኛቸው። በቃ እኔ ደስ ይለኛል። በቃ አግኝተን አልቅሰንም ቢሆን እኮ እሺ አይሉንም እኮ ነው። አሁን አልቅሰህም ብትው አያዝኑልህም እኮ። አይተው ባለፈው የተፈጠረውን አይታል ሆስፒታል ውስጥ እንደ ባለፈው አይነት ነገር አሁን የሚፈጠር ከሆነ አይደለም እንዲነግሩ ይባስልህ ነው የምትያያዛቸው። ሌላ ጸብ ነው የሚፈጠረው። ስለዚህ ተረጋጉ። መጀመሪያ ተረጋግተን በዘዴን ነገሮችን እንዲናገር እናድርገው። እስከመቼ ነው ተረጋጉ? እኔ እኮ አልገባኝም። እስከመቼ ነው የምንረጋጋው ነው? አሁን እንደባለፈው ሄደሽ ሆስፒታል ውስጥ የተፈጠረውን ነገር አይተሻላ። እንደዛ ከተፈጠረ እልህ ይዘዋል ልጁ። የባሰ ሌላ ነገር ማድረግ ነው የሚፈልገው። እሱን ለመጉዳት በዙሪያ ያለውን ሰው ለመጉዳት ይመስለዋል። ይሄንን አልተረዳም። ችግር የለውም። እኔ እከስለታለሁ፣ ልጅቷንም እከሳለሁኝ። አጎቷም የሆነ ታሞ ከሆነ እኔ ብር እሰጣታለሁ። በቃ ማሳከሚያ። ግን ያንን ማድረገው ለናውም ስለአይደለም፣ በቃ እህቴን እንዲያስፈቱልኝ ስለምፈልግ ነው። በቃ ሌላ ነገር አይደለም። እሷን ማስፈታት አለባቸው፣ እሷን ማስለቀቅ አለባቸው። ገብተዋል። እኔ በቃ በጣም እየተጨነኩ ነው ያለው ተውዬ። በቃ የሆነ ነገር እንደሆነች እየተሰማኝ ነው። ለምን እንደዚህ ብለህ በእናትህ ባስታ ለምን እኔ እየተሰማኝ ያለውን ነው እኮ የምናገረው ነው። በውስጥ ያዘው በቃ ልክ እኮ ነው ናሆም። እኛ ያልዞርንበት ፖሊስ እኔ ጤነኛ ሆና ብቻ ትቀመጥሽ ያለችበት ሰው አለ። ቆይ ቢያንስ በነፍስ እንዳለች እንወቀ ነው። ጤነኛ ትላለህ እንዴ? እነዛ የሚያካክሉ ሰዎች ወስዷት ጤነኛ ትላለህ እንዴ? ምን እንደሚያደርጓት ራሱ ምን የት እናውቃለን? ግን ትክክለኛ የመንግስት አካላቸው እነሱ ራሱ ውቢ መታወቂያ ራሱ አልጠየቁም። አላሳዩንም እኮ ለኛ ራሱ። በጣም ስለደነገጥኩ እንደዚህ አይነት ጥያቄ እንኳን አልጠየቁም። አንድ ማኪ እዛ ጋር እየነገረችን የነበረውን ነገር አይተሰምተሻል። እሱ አስደንግጦን ሳንጨርስ እኮ ነው ሌላ ነገር የተፈጠረው። አይተሻል አይደል ውብዬ? እሱን ደግሞ ሰምተን ሳንጨርስ እኮ ነው ናሆሜ። እሱማ ከባድ ነው። እኔም ግራ ገብቶኛል እኮ በጣም። ማን ነው የቀጠርሽ? ምን የጠራችሁ ሰው አለ እንዴ? እኔ እኮ እንድንወጣ ነው እናንተ የጠራኋችሁ። ታዲያ ማን ነው እኮ በዛው ዝምታናቸው ነው። ኧረ እኔ ማንን ጠራለሁ? ምን ሆነ ነው አንተ? ና አብረን በዛው እንውጣ እስቲ። እኔ ልታጠብ መጣ። ማን ነው እንዴ? ነው ምን እየሰራ ነው? ምን እየተካሄደ ነው ያለው? ምን እየሰራ ነው? ታዲያ እንዳስታምማት ነው የፈለከው? እና እዚህ ቤት ነው እንዴ ታስታምማት ነው? ምን ቤት አላት እችል? ኧረ እባክህ ነው የኔ ቤት እኮ ነው። ምን እየሆናችሁ ነው? የውብዬ ብቻ ያደረገው ማን ነው ቤቱ? እና መጀመሪያም እኮ እያልኩሽ ነበር። ያው ምን እያልከው ነው? 10 ጊዜ ቲጂ ሲል እኔ ጠርጥሬ ነበረ ሲጀመር። እንዲህ እያመማት እንድትዋት ነው እንዴ ፍላጎትሽ? እነዚህ ቤት ይሁን ባይሆን የእህትሽ ልብስ ነው ይሄ። የእህትሽ ልብስ ነው፣ የማኪ ልብስ ነው። ምን ማለት ነው? ማኪ አንተ ኪራ ናሲ የት ሰዓት ነው የመጣው? ስርዓት ይኖር። ተረጋጋ። እሷ ፊት አሁን እኔ ረብሻ አልፈልግም። እሷ ፊት የናለበት ነው ምን ሆነ? ኧረ እባክህ ማኪ ነች። ናሆም ንገረኝ በእናትህ። በፍጹም አልነግራችሁም። በፍጹም አላቅልም። ይፈልጋት እንደዚህ ከሰባበረቻት በኋላ ማኬት ናት ትላለህ። ለሰው ማዘን እስቲ ይዘኑላት ፊት የት ናት?
የነሽ ንገረን። በፍጹም አልነግርህም ነው ንገረን። በእናትህ የታናት ነው። በፍጹም አልነግራችሁም። ኧረ ነውም ሌላ ብጥብጥ ትፈጥራለህ አይደል? አረፍ በይ ነው ተቀመጭ አንቺ። እስቲ የዘኑላት ንገረን። የት ነው ያለችው? የት ነው ያለችው? ታማን የመጣችው ተረጋጉ፣ አትጮጮ። የታመመ ሰው አለ እኮ ስርዓት የላችሁም እንዴ? ነው ምን ሆነሃል? አሁን መናገር አልችልም። ምን ማለት ነው? ምን ማለት ነው? ለታመመችው ክብር ስጡ። ፓፒ ምን ሆነ ነው? ነው ተረጋጉ። በቃ ምንድን ነው እሱ? ተረጋጉ። ንገሩ። የት ነው ያለችው? በእናትህ ንገረኝ። ፓፒ ንገረኝ እባክህ። ነው ምን ያረከት? ንገረን በእናትህ ነው። በእናትህ ነው። ኧረ ውብዬ በእናትህ ኧረ በእናትህ ነው። ንገረን የት ነው ያለችው? በእናትህ ኪራ ኧረ በእናትህ ናስበት። ኧረ ውብዬ ታሳዝንም እንዴ? በእናትህ ኧረ በእናትህ አንተ በእናትህ ኧረ አንተ ውብዬ በእናትህ አንተ በእናትህ አበድክ እንዴ? ውብዬ ተረጋጊና ነሽ። አንተ ምንም አይመስልህም እንዴ? በእናትህ ምንም አይመስልህም እንደዚህ እየሆነች? ምን ማድረግ አለብኝ? ምን እንዳደረግ ነው የፈለከው? እንድትሆን ነው የፈለገው? ምን እንዳደረጋት ነው የፈለከው? ይኸው ግደላት። እንድትሞትልህ ነው የፈለገው? እሷስ እየሞተች እኮ ነው። ኧረ እባክህ ይሄ ልጅ ነው ምን ሆናል? ወደ እንዴ አሁን መናገር አንችልም። በቃሽ። ምን ማለት ነው? አሁን መናገር አንችልም። ምን እያላችሁ ነው? ውብዬ ተነሽ። ምን እየሆናችሁ ለምን ኧረ በእናትሽ ተነሽ። በቃ የናረጋችሁት ንገረኝ። ውብዬ እንደፈራነው ተፈጥሯል። እንደፈራነው ተፈጥሯል። ንገረኝ ወይ ንገረኝና ንገረኝ። እንደፈራነው ተፈጥሯል። ፓፒ በእናትህ እንደፈራነው ነው የሆነው አይደል? በህይወቴ የለችም አይደል? ለምንድን ነው የማትነግረው? ፓፒ የለችም አይደል? ምንም ተረጋግታችሁ የማውራት ፍላጎት የላችሁም። ንገሩን። እሺ እየሰማህ ሌላ ቦታ መምጣታችን ውብዬ ተረጋጊ። በቃ ውብዬ ምንድን ነው ያደረጋችሁት? ተረጋጊ ውብዬ። ነይ በቃ ነይ ውብዬ ተረጋጊ። እኔ ልነግርሽ አልችልም ውብዬ። ትሰሚኛለሽ? የእሷም ነፍስ ነው የእህትሽም ነፍስ ነው። በፍጹም አልነግርሽም። ውብዬ ተረጋጊ። ኪራ ተረጋጊ። የምትቆፍር ሴት እኮ ናት። ገባ? ትዳሬ ለማፍረስ የምትፈልግ ሴት ናት። ተረጋጊ። ስርዓት ተረጋጋና አንተ እንዴት እንዳባረርከኝ አውቃለሁ። እሺ እና ታዲያ ሁሉን የታገስኩት እኔ ነግረን እኮ ነው። ምን ሆነ ነው ልብሷን ያመጣልን ዛሬ? ምን ሆነ ነው? በእናትህ አሁን በቃ እዚህ ቤት ሁላችሁም እሷን እንድትንከባከቡ ነው የምፈልገው። ከዚህ በኋላ እህትሽ ትጂ ናት። ገባሽ? እንንከባከባለን። በቃ እህትሽ ትጂ ናት። ከዚህ በኋላ ስርዓት በተሞላው ማኪ የምትባል እህት የላችሁም። ከዚህ በኋላ እህትህ ትጂ ናት። ትሰማኛለህ? የለችም ማኪ። በቃ በህይወት የለችም። ናይ አላቅልህም እኔ ናሆም ልብሷን ትሰበስባለህ እንዴ? ምን ሆነ? ልቀቅ አቦ አንተ በቃ ልቀቅ። በህይወት የለችም እኮ በቃ ማኪ ሞታለች ማለት ነው። መጀመሪያ እናዳምጣቸው እስቲ እናዳምጣቸው። ምን እናዳምጥ? ምን ይነግሩናል? የማኪ ጉዳይ አይመለከተኝም። ንገረን በእናትህ ናይ በእናትህ ንገረን። እህትህን አባብላት። ሰውን ይዘን የመጣ ነው አይደል? እህትህን አባብላት እያልኩ ነው አይደል? ውብዬ በእናትሽ እንደዚህ ያስኝ በቃ እንዲህ ማድረግ ነው የሚያስደስትህ ነው የፈራነው ነገር እና አንቺ ልጅ ትሙት እኛ ትሙት አላልንም እኮ ነው። እየለመነችህ እኮ ነው። እየለመነችህ እኮ ነው። ኧረ ውብዬ በእናትሽ ተነሺ እና ንገራት። ንገራት በእናትህ ውብዬ ተነሺ። እንዲህ እየለመነችህ ውዴ እህትሽ የት እንዳለች አላውቅም እኔ። መናገር የማንችልበት ሁኔታ ላይ ነው ያለነው። እሺ ምን እያደረግሽ ነው? ንገረን በእናትህ ናይ የት ነው ያለችው? ውብዬ ኧረ ተይ አማታል አትምቻለሽ። ተረጋጉ። ነውም ለምን አትነግራትም? እንዲህ እንድትጎዳ ነው ፈልገው። እንባዋ ያሳዝናል። የሚስትህን ባንክ ከአንተ ጋር ነው የኖርኩት ነው። እኔ ከአንተ ጋር ነው የኖርኩት። ንገረኝ። እንደዚህ አይነት ሰው ነህ? እንደዚህ አይነት ሰው ነህ? አይደለሁም በላትና ንገራት። ውብዬ አትምጪኝ በፈጣሪ። እባክህ ንገራት ናይ እባክህ። ለምንድን ነው የምትጠብቀው? ናይ ንገራት እባክህ። ቆይ ታማሚ እኮ ናት። እሷን መቀበል ይሻላል። ኪራ በቃ ዝም በል ኪራ ይሻላትና እንነግራቸዋለን። ውብዬ ተንከባከቢያት። እች ልጅ ምግብ ትብላ ይሻላትና እኛ ያለችበትን እንነግርሻለን። በቃ እንከባከባታለን። እሺ በቃ ተንከባከቧት። እሺ ውሃ አቅርቡላት፣ ምግብ አብሏት። በቃ እንከባከባታለን። እሺ በግሉኮስ እኮ ነው 3 ቀን 4 ቀን የተኛቸው አልጋ ላይ። እሺ ያልኩ ነው አይደል? እሺ ተንከባከቢያት። ውብዬ በህይወት አለች። እሺ ውብዬ ተረጋጊ። አይደለም እኔ እንደዚህ እያደረገኝ ነው። ምን አደረግሽ? አይደለም እኔ እንደዚህ እያደረገኝ ነው። ውብዬ ውብዬ በቃ
ተረጋጊ ውብዬ፣ እባክሽ ተረጋጊ ውብዬ። ኧረ ና አረጋጋት። ንገራት ናይ አቶ በእናትህ አንተ ቆመታ አለ እንዴ? የት ነው ያለችው? እሺ በህይወት አለች ወይ? ለምን አልነግረንም? በህይወት አለች፣ ግን ደግሞ እሷን ተንከባከቧት፣ ምግብ አብሏት። ምን ስለሆነች ነው እሷን የምንከባከበው? ስለመጣቻት ነው። አለ እኮ ብዬሽ ትታሰራለች። በዚህ አጋጣሚ አትከራከር እያልኩ ነው አይደል? መጀመሪያ ታችን ያሳዩን። እኔ አልፈልግም። አልፈልግም። ችግር የለብኝም። ገብቶሃል አይደለ? ከእንዳንተ አይነት አውሬ ጋር መኖሬን አላውቅም ነበር እስከ ዛሬ ድረስ። ጨካኝ አይደለም እኔ ክፉ ሰው ነኝ። ክፉ ሰው። ኧረ ውብዬ በእናትህ በቃ ኧረ ያዛትና በእናትህ እሺ ምግብ አቅርቡላት ነው። እሺ እንንከባከባታለን። በቃ ነው በእናትህ እሷን አባብላት። አንተ ቁጭ በልና አባብላት። በቃ እሺ በልና ተቀመጥና ሌላ የተረፈውን ሳስበው እሷን ማየት የምንችለው እችን ታማሚ ናት። ተንከባከባት እኮ አሳየን። የሚበላ ነገር አቅርብላት። እስቲ ለምንድን ነው የማትረጋጉት? በህይወት አለች አልኩህ እኮ፣ ግን ደግሞ እሷን ስትንከባከብ ነው ቦታውን ማሳይ። አለበለዚያ ድራሿ ነው የሚጠፋው። ትሰማኛለህ? ምን እያልከኝ ነው? እንዴት ነው ድራሿ የሚጠፋው? ነው አንተ ኃላፊነት መውሰድ ካልቻልክ ምንድን ነው እሱ በየደረስክበት የምትፈነጫው? እንዴት ነው ድራሿ የሚጠፋው? አንተ አሁን እሳ በዛው በእናትህ አንተ ድራሿ ይጠፋል ትለኛለህ? ይኸውልህ ኪራ ኃላፊነት ለመውሰድ ዝግጁ ካልሆንክ ማለት ነው ዝም ብለህ አደም ነው አንተ በእናትህ መብላት ትፈልጊያለሽ? እንጀራ ልበይ እህቴን በቃችሁ። እኔ እንጀራ ላብላልክ አይደለ? እንጀራ ትፈልጊያለሽ? እንጀራ ይሁንልሽ ወይስ ውሃ? በእግዚአብሔር ተረጋጊ። ንገሪኝ። እሺ ተረጋጊ። አንቺ መጀመሪያ ተረጋጊ። ውብዬ ተረጋጊ መጀመሪያ። አንተ እኔ ኧረ ቲጂ ነይ በእናትህ ቲጂ ወሬ ለምን ትሄጂው እንዴ? በፍጹም አይሆንም ቲጂ አይሆንም። ምን ቤቻላት እቺ ልጅ ለምን እንደዚህ ይቸኩልባል? አረፍ በይ። ሌላ ችግር ቲጂ ነይ ወይ አታስጨንቂ። ተቀመጪ። የት ነው የምትሄጂው? እነዚህ ቆሳስልሽ የት ነው የምትሄጂው? ናው መረባካ የት ሄድሽ? እነዚህ ቆሳስልሽ ቤቱ ተበጠበጠልህ። ደስ አለ ነው የሚወደው። በቃ ይሄን ነው ፈልግ። ምን ሆነሃል ግን አንተ? ነው ለመበጥበጡ ምክንያት እሱን አታርግ። ኃላፊነቱ ሰጥ እንጂ እንዴ እዚህ ጋር እንዴት እንዳደረገቻት እያየ አይደለም እንዴ? ለዚህ እንኳን ኃላፊነት ቤት መምጣት የለባትም ነበር። አንተ ምን ሆነሃል? ማስተዋል አንተ ስራሱ የት ሄደ? ናውሜ እና ታዲያ ሞት አፋፍ ላይ እሺ ልጅ ለማን ይንከባከባል? ወዴት ትሂድ? ሞት አፋፍ ላይ እኮ እና ሌላ ቤት አንወስዳትም። እኔ ቤት አንወስዳትም። እንዴ አደውሉልኝም። እሺ አደውሉልኝም። እኔ ቤት አልወስዳትም። አንተ እኮ እዚህ ነህ። ስልክ ይሰራል ናውሜ። አልሞከርክም። መች ሞከርክ ነው? አልሞከርክም። ገብቶሃል? ሚስትን ማሳዘን ነው ፈልገው። ፓፒ ቢያንስ አንተ አትራራም? ቆይ ምን አድርጎ ይኸው እንዴት እንደሆነች ታዛ ቢያንስ ኃላፊነት መውሰድ መቻል አለባቸው እኮ። እንዴ ምንድን ነው ያደረጋት? እኔ እዚህ በመምጣቴ ነው የሷ እኮ ነች የመጣች። እኔ እኮ እሷን ማሳሰር እችላለሁ። ታውቃለህ አይደል? እኮ እሱማ ትችያለሽ። እሺ እሷ እኔ 3 ቀን ሙሉ 4 ቀን ሙሉ ሆስፒታል ተኝቼ ያን ሁሉ ስቃይ ሳሳልፍ ለእኔ እንትን ያላለች ምንድነው? እህቴ ገና ታሰረች ተብሎ ይሄን ያክል እንዴ ነው? የት እንዳለች የማይታወቅ ምን እንደሆነች እኮ አራሿ ጠፍቷል እኮ። ቲጂ ነው አባ አንተ ዞር አባ ዞር ልገላት ነው እንዴ? አንተ ልጨርሳል። በድብድብ አይደለም። ተረጋጋ። ማነች እሷ እኛን የምታሳስረው? የኔ እህት ማነች እሷ የምታሳስረው? ማነች እሷ? አትበል ሌላ አብደት አንተ አትበድል። ምግብ አቅርብላት። ማን ስለሆነች ነው የማቀርበው? ሌላ ነገር አጨምርብን። ሌላ ነገር አጨምርብን። እዚህ ቤት ሰላም አይፈጠርም። እሷ እያለች አስወጣልን ነው ያስወጣልን። ተወጣለች። እንደዚህ አይደለም። ለምን አታስወጣትም ነው አንተ? ውጣ ና ኪራ ና አንተ እብድ ነህ። አስወጣልኝ ና አንተ ራስ ውጣ ና ኪራ አስወጣልኝ። ከቤት አስወጣልኝ። ና አንተ ራስ ውጣ ና አንተ መረጋጋት አለብህ መጀመሪያ። ና ና ነይ ከቤት ውጪ ነይ ውጪ። ቲጂ ከቤት ውጪ አንተ ና
ና አስወጣው። ዞር በል አንተ እኔ አወራለሁ ብያለሁ። በቃ አልረጋጋ ብለሃል አይደል? እሱ የጀመረችውን እሱ ሊጨርስ ልገሏት ነው እንዴ? ነው ምን እያደረጋችሁ? እንደዚህ አትበለኝ። ልገሏት ነው ምንድነው አንተ? መጀመሪያ ከሚስት ጋር ሳታወራ ለምን ይዘው መጣው? አየህ ጥፋትን እሷ ራሱ ገብቷታል፣ ምን አይነት ጥፋት እንዳጠፋ አየህ አይደለ? ቤቱ እኮ የጋራችን ነው። ቢሆንስ መጀመሪያ እሷን አወራህ፣ ጠየካት? በነገር ላይ ነው ግዴታ እንዳለባት ታውቃለህ አታውቅም? እሺ ይኑርባት፣ የማስታወቅ ግዴታ አለባት። እንደዚህ የሚበጠበጠው በዚህ እኔ ቤተሰብ የለኝም። ቆይ አንድ ጥያቄ ልጠይቃችሁ። እኔ ቤተሰብ የለኝም አለሽ እኮ ግን እኔ የሚጠብቀኝ እንደዚህ የሚሆንልኝ ቤተሰብ የለኝም። የሌለኝ ነው የሚመስላችሁ? አለኝ እኮ ቤተሰብ። እኔ እኮ ቤተሰቦቼና ቤተሰቦቻችሁን እኔ ላለማጋጨት ነው እንደዚህ እየጣርኩ ያለሁት። ለምን እንደዚህ የምትሆኑት እንዴ? እኔ ዛሬም እንደዚህ እኔ ነው ውሽማ ነኝ? ሌላ የምታስቡት ነገር የለም? እንደዛ አላለም እኮ ይኸውልሽ። እሺ እኔ ዛሬ እንደዚህ ሁኜ ምን አለ ተረጋግተው የት ነው እህታችን ያደረሻት ቢሉ እኔ ምን አረጋታለሁ? እኔ እኮ እንደነሱ ክፉ አይደለሁ፣ እንደሷ እኔ ክፉ አይደለሁ። አላስደበድባት ወይም አላስገድላት። እነሱ ክፉ ሆነው እኮ አይደለም እህታቸው ናት እሷ አታስገድለኝ እኮ እንትን አለች። ከሞት እኮ ነው የተረፈችው እኮ ቢሆንስ ቲጂ እኔ ጋር መምጣት ትችያለሽ እኮ። በቃ አሁን ለማንኛውም እኔ ከዚህ በላይ እዚህ ቤት መቆየት አልችልም ነው። በቃ ይሻላል። እኔ ቤት ሂጂ። ይኸው እኔ እለቅላችኋለሁ። እኔ ቤት ረፍት አድርጊ ቲጂ። በቃ ወይኔ ቲጂ፣ ኧረ እባክህ ወደ ማስተዋል ተመለስ። ወደ እኔ ቤት ትሄጃለሽ። በቃ ቲጂ፣ ይኸው ሰላማችሁን አጣው። አየሽ አይደል? በቃ የምን ድምፅ ነው የምሰማው? ውስጥ ውብዬ ቆይታለች። ምንድን ነው? ገደልካታ? ይሄን ነው ፈልጓ። ውብዬ ኧረ አንተ ካሜራ እኮ በእናትህ